ዓለም አቀፍ ድርጅቶቹ ሚዲያዎች ብዙ አትሮሲቲስ ትግራይ ውስጥ ተፈጽመዋል የሚል ነው። የግለሰቦች ንብረት፣ ሀብት እንዲሁም ደግሞ ሰዎች ይረሸናሉ። ብዙ ነገሮች የሚነሱ ነገሮች ነበሩ እና ይሄ ግፊት በተለይ የሰብአዊ መብት ጥሰቱ አንድ ሁለት ሶስት ቦታዎች የሚነሱ ነበሩ። ማህበረ ዴጎ ነው ማህበረ ዴጎ አክሱም አካባቢ ማህበረ ዴጎ ይመስለኛል፣ እርግጠኛ የአክሱም አካባቢ ብዙ ሰው የተገደለበት ነው ተብሎ ይነገር ነበር። በሌሎች አካባቢዎችም በሰዎች ላይ ጉዳት እየደረሰ ነው የሚል ሰፋ ያለ ከሁሉ በላይ ጎልቶ የወጣው በሰዎች ላይ የሚደርሰው ጉዳት እና የሴቶች መደፈርም አላርሚንግ የሆነ ነገር ነበር። ምናልባት ወደኋላ ይመስለኛል የበለጠ የጎላ የወጣው ያኔም የተጀመረ ነው አስታውሳለሁ። ይሄኛው መልእክት ከመነገሩ ከኛ ከመሄዳችን በፊት ይሁን በኋላ አላስታውሰውም እንጂ የአይደር ሆስፒታል አንዷ ነርስ ስትናገር የሚሰቀጥጡ እንትኖች ነበሩ ብዙ በዛ ወቅት የተፈጸሙ በሰዎች አካል ውስጥ ባዕድ ቁሳቁስ መጨመር በጣም ብዙ ነገር ልትነግረው አሁን ራሱ ለመናገር የሚቀፉ ነገሮች ይነሱ ነበር እና እነዚህ በዓለም አቀፍ ድርጅቶቹ ትልቅ እንትን ነበር። የሚመጡ ልኡካኖችም የተለያዩ እንትኖችም የሚያነሷቸው ናቸው እና እነዚህ ወቀሳ በመንግስት ላይ ግፊቱ እየጠነከረ በመምጣቱ ምክንያት እዚህ ላይ ጥንቃቄ ይደረግ መባሉ ሎጂካልም ይመስለኛል። ጥንቃቄው ምንድነው ነው ጥያቄው? ምንድን ነበር ጥንቃቄ ይደረግ ሲል ያኔ በሚልከው ወቅት? አይፈጸም ማለት የሰብአዊ መብት እንደዚህ በገፍ ሰራዊቱ በግዴለሽነት የሚፈጽሟቸው ነገሮች ካሉ ይቁም፣ ጥንቃቄ ይደረግ ነው እንትኑ እና ይሄ በህዝቡ ላይ የሚደርሱ የሰብአዊ መብት ረገጣዎች እንዲቆሙ ወታደሩ ጥንቃቄ ይደረግ፣ አስፈላጊው እርምት ይወሰድ ነው እና እንግዲህ በዛ መንገድ ነው እንትን የተባሉት። እኔ ተልኬያለሁ፣ ይህንን መልእክት አድርሻለሁ።